በዚህ ሰዓት በተሰማ መረጃ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገልጿል። ይህም ታዲያ በበርካቶች ዘንድ መነጋገሪያ የሆነ ዜና ነው። መረጃውን ልንገራችሁ። እናንተ ግን ፎሎ ያላደረጋችሁ ፎሎ አድርጉ። የኢትዮጵያ ንግድ ባንክ አመራሮች ለፓርላማ ሪፖርት አቅርበዋል። ለቋሚ ኮሚቴውና ለህዝብ ተወካዮች ምክር ቤት አባላት የባንኩን የስራ አፈጻጸም ሪፖርት ያቀረቡትም የባንኩ ፕሬዝዳንት አቶ አቤ ሳኖ ሲሆኑ የባንኩ የብድር ክምችት 1.3 ትሪሊየን ብር መድረሱንና ከዚህ መጠን ውስጥ ደግሞ 74 በመቶ ወይም 1 ትሪሊየን ብር የመንግስት ዕዳ መሆኑን ገልጸዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙና መንግስት ግን ብድሩን ባያቃልልም ወይም ባይከፍልም ንግድ ባንክ ግን ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱንም ገልጸዋል። ባንኩ ታዲያ ለ14 የመንግስት ተቋማት የብድር አገልግሎት ሲሰጥ ነበር። እስካሁን ድረስ ብድር ከማዳበሪያ ውጪ ለህብረተሰቡ ተደራሽ አድርገናል ማለት አንችልም ሲሉ አቶ አቤሳኖ መግለጻቸውን ከዚህ የሪፖርተር ዘገባ ላይ ተመልክቻለሁ። መልካም ቀን። ትላንትና ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ፎሎ ምናምን አይረሳ ሪፖርቶች ስላሉ ኮፒ ሊንክ ማድረግ አትርሱ። ትላንትና ገርጂ 3 ኮንዶሚኒየም ለቀለም መንደሩን ቀለም ለማስቀባት ለዚህ ለኮሪደር ልማቱ 19,000 ብር አዋጡ እያንዳንዱ ቤት ተብሏል ለሚል አቤቱታ ደርሶኝ አቅርቤላችሁ ነበርና ከዚያ በኋላ በጣም ኮንፊዥን የሚፈጥሩ ብዙ መልእክቶች ደረሱ። በተለያዩ ኮንዶሚኒየሞች የተለያየ መጠን ያለው ገንዘብ እየተጠየቀ እንደሆነ ነው የተረዳሁት። አንዳንዶቹ ጋር 25,000 እንደምትመለከቱት፣ አንዳንዶቹ ጋር 20,000 ምናምን ነው እየተጠየቀ ያለውና ያስደነግጣልም ግር ያሰኛልም። 3 ጥያቄዎች እንጠይቅ ለሚመለከተው አካል ምናልባት ሰምተው ነገሮችን የሚመልሱ አይልም የሚያስተካክሉ ከሆነ። አንደኛ፣ ዜጎች ለመንግስት ግብር የሚከፍሉት መንግስት መሰረተ ልማት እንዲያሟላ መሆኑ የሚታወቅ ነው። ታዲያ የመሰረተ ልማት ማሟላት አንድ አካል የሆነውን ተግባር ዜጎች ከግብር ውጪ በመዋጮ እንዲያሰሩ ወይንም እንዲያስቀቡ ግዴታ የሆነበት ምክንያት ምንድን ነው? ሁለተኛ፣ ለመሰረተ ልማት ተብሎ የሚሰራ ስራን ዜጎች እንዲያዋጡ ከተደረገም በግለሰቦች አካውንት ገንዘብ እንዲገባ የሚደረገው ለምንድን ነው? በግለሰቦች አካውንት ስለሆነ ሰዎች እያስገቡ ያሉት በ2 ሰው በ3 ሰው ስም የተከፈቱ በግለሰቦች አካውንት፣ በተቋም ሳይሆን በግለሰቦች አካውንት ሪሲት ሳይቆረጥ ነው ገንዘብ እያስገቡ ያሉት። ይሄስ እንዴት ነው የሚታየው? ሶስተኛ፣ በመንግስት ታምኖበት ዜጎች አዋጣው ከተማዋን ቀለም ያስቀቡ ተብሎ ከሆነ በተለያዩ መንደሮች ያሉ ኮንዶሚኒየሞች ለምንድን ነው የተለያየ የገንዘብ መጠን እንዲያዋጡ የሚደረገው? ለምሳሌ አንዳንዶቹ ጋር 19,000፣ አንዳንዶቹ ጋር 25,000፣ አንዳንዶቹ ጋር 2,000፣ አንዳንዶቹ ጋር 5,000 ምናምን ነው። ብዙዎቻችሁ የላካችሁልኝን ስላየሁት ነው። ይህስ እንዴት ይታያል? ለሌብነትስ ለኪራይ ሰብሳቢነትስ አያጋለጥም ወይ ይህ ጉዳይ? እኔ በጣም ግራ አጋብቶኛል። የሚመለከተው አካል መቼም ሰምተው ከመለሱ ማብራሪያ ከሰጡበት ቢሰጡበት መልካም ነው። የህግ ባለሙያዎችስ እንዴት ታዩታላችሁ ይህንን ጉዳይ? እስቲ ሀሳቡ ስጡበት፣ ተወያዩበት፣ እንወያዩበት። ከላይ የምትመለከቷቸውን ሰው ታስታውሳላችሁ። ኤአይ ግሪን ቦውስ ይባላሉ። ሴናተር ናቸው። በዩናይትድ ስቴትስ ኮንግረስ ውስጥ ተመራጭ ዲሞክራትን ወክለው የተመረጡ ሰው። እንደምታስታውሱት ዶናልድ ትራምፕ የመጀመሪያ ንግግራቸውን ሲያደርጉ ተቃውሞ፣ ከፍተኛ የሆነ ተቃውሞ ተደጋጋሚ እየቆሙ ሲበጠብጡ አፈ ጉባኤው እንዲወጡ ያዟቸውና ኮንግረሱ እንዲባረሩ የሆኑ ሰው ናቸው። ታዲያ ዛሬ አንድ አስገራሚ ነገር ይዘው መጥተዋል። በዚህ በ30 ቀን ትራምፕን የተመለከተ ታላቅ ዶሴ ክስ እያሰባሰብኩ ነው አሰማለሁ። አዎ ትራምፕ ጎልያድ ሆኗል። ነገር ግን ለእያንዳንዱ ጎልያድ ዳዊት አለው ብለዋል። ሁለተኛው መረጃ ደግሞ ስዊድንን ይመለከታል። ስዊድን አይቀርም ብላ ለምታስበው የኒኩሌር ጦርነት ዝግጅት እያደረገች ነው። ለሙሉ ነዋሪዋ ህዝቧ 5 ሚሊዮን ለሚጠጋው ነዋሪ በ2030 ድረስ ሁሉንም መሬት ስር የሚከት ወይም የኒኩሌር ጦርነት በሚመጣበት ጊዜ ሊደብቅ የሚችሉ ባንከሮችን በመስራት ላይ ትገኛለች። 64,000 መጠለያ ባንከሮች ነው እየሰራች ያለችው። ለዚህ ደግሞ ከጂዲፒዋ 2.3% እየዋለች ትገኛለች። የመሬት ስር መደበቂያዎችን ለመስራት ለዓለም አቀፍ መረጃም ይህን ቻናል ፎሎ ማድረግ እንዳይረሳ። በርካታ አሜሪካውያን ትራምፕን ለመቃወም አደባባይ ወጥተዋል። ታዲያ ይሄ የጸረ ትራምፕ ተቃውሞ ዋሽንግተን ዲሲ፣ ኒውዮርክ፣ ቦስተን፣ ቺካጎ፣ ሎስ አንጀለስን የመሳሰሉት ከፍተኛ ታላላቅ ከተሞች ላይ ተስተናግዷል። ሰልፈኞቹ ዋና ዋና ጎዳናዎችን በማጥለቅለቅ በጥር ወር ወደ ስልጣን በመጡት ትራምፕ ላይ ተቃውሟቸውን በማሰማት ላይ የሚገኙ ሲሆን ሰልፈኞቹ ፕሬዚዳንቱ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዷቸው አጀንዳዎች ደስተኛ አለመሆናቸውን ሮይተርስ ዘግቧል። የተቃውሞ ሰልፈኞቹ ትራምፕ ያደረጓቸውን የፖሊሲ ለውጦች በመፈክሮቻቸው አንድ በአንድ በመጥቀስ ትራምፕ ሆይ እጆን ያንሱልን ሲሉ ተደምጠዋል። በሺዎች የሚቆጠሩ ተቃዋሚዎች ትራምፕ አስተዳደር
በቢሊዮነሮች እጅ መውደቁ በብርቱ የተተቸ ሲሆን የዓለም ቁጥር አንዱ ባለሀብት ቱጃር ኤለን መስክ ይፋዊ ያልሆነው የአሜሪካ ፕሬዚዳንት እስከመባል መድረሱንም አልሸሸጉም። በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ወቅታዊ መረጃዎችን ለማግኘት የፕላስ ምልክቱን መጫናችሁን አትርሱ። በአሁኑ ሰዓት ሰበር ዜና ተሰምቷል። የኢኮኖሚ ጦርነቱ ኦፊሻሊ ተጀምሯል። የቻይና ናሽናል ፋይናንስ ሚኒስትር እንደተናገረው ከሆነ ከ6 ቀን በኋላ ማለትም ከአፕሪል 10 ጀምሮ አሜሪካ ወደ ቻይና በሚገቡ ማንኛውም እቃዎች ላይ የ34% ታሪፍ መጫናቸውን ተናግረዋል። ለዚህ ምክንያቱ በትናንትናው ዕለት በቻይና ላይና በ185 ሀገራት ላይ ዶናልድ ትራምፕ በበየኑት አዲሱ ታሪፍ መሰረት ነው። ይህም ታሪፍ ከ6 ቀን በኋላ በስራ ላይ ይውላል ማለት ነው። በቻይና ሀገር ሆነው የአሜሪካን ምርት በሚጠቀሙ ማህበረሰቦች ላይ 34% እንዲሁም አሜሪካ ነው ያመረቱ ወደ ቻይና የሚልኩ ካምፓኒዎች ላይ 34% ታሪፍ ይጫንባቸዋል በቻይና ማለት ነው። ይህንንም የበቀል እርምጃ ተመሳሳይ ሀገራት ይከተሉታል ተብሎ ይታሰባል። የኢዩንም ያካትታል ማለት ነው። አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ነገሮቹ በጣም እየጦዙ ይገኛሉ። መልካም ቀን ይሁንላችሁ። ብሩክ ነኝ። የጠቅላይ ሚኒስትሩ አማካሪዎች ታስረዋል። ራሳቸው ጠቅላይ ሚኒስትሩ ደግሞ ሳይታሰሩ ቀርተዋል። ኤለን መስክ የስልጣን ጉዞው አብቅቷል። ሁለቱን መረጃዎች አሳጥሬ እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። የጠቅላይ ሚኒስትሩ ልዩ አማካሪዎች በትላንትናው ዕለት ከኳታር ጋር በተገናኘ በቁጥጥር ስር ውለዋል። ምክንያቱም ደግሞ ኳታርን በዓለም አቀፍ ደረጃ ተቀባይነቷን ለማሳደግ በእስራኤልም ተቀባይነቷን ለማሳደግ ስራ ሰርተዋል። ለዚህም ደግሞ ጉቦ ተቀብለዋል በሚል ሁለቱ አማካሪዎቻቸው በትላንትናው ዕለት በቁጥጥር ስር ውለዋል። ራሳቸው ቤቢ ዛሬ ወደ ሃንጋሪ ሄደዋል። አልታሰሩም። ምክንያቱም ደግሞ እንደምታስታውሱት በአይሲሲ አማካኝነት የእስር ማዘዣ ወጥቶባቸዋል። ነገር ግን ሳይታሰሩ ቀርተዋል። የመጀመሪያውን የአውሮፓ ጉብኝታቸውን በሃንጋሪ አድርገዋል። አልታሰሩም። የአፍሪካ መሪዎች ላይ ነው ማለት ነው የዓለም አቀፉ ፍርድ ቤት ኃይልና ጉልበት ያለው። ሁለተኛው መረጃችን ኤለን መስክን ይመለከታል። ኤለን መስክ የ130 ቀን ጊዜያቸው አብቅቷል። ይህ ማለት ትራምፕ ትላንትና እንደተናገሩት ከሆነ የኤለን መስክ የስራ ሁኔታ ወይም ስራቸው ተጠናቋል። ልዩ የመንግስት ሰራተኛ ናቸው። በዚህም በአመት ውስጥ መስራት የሚችሉት 130 ቀናት ብቻ ነው። አብቅቷል ይህ ጊዜያቸው። ሁላችሁም እንደምታስታውሱት ኤለን መስክ መስራት ያለበትን በሙሉ ሰርቷል ተብሎ ይታሰባል። $250 ቢሊዮን በላይ ሴቭ ማድረግ የቻለው ለእያንዳንዱ የአሜሪካ ታክስ ከፋይ ዜጋ $2000 ላሽ ማድረግ የቻለው ኤለን መስክ አነጋጋሪው ቢሊዮነር መንግስት ስራው ተጠናቋል ተብሏል። 130 ቀናት ሲሞላው አስረክቦ ደናሁን ትራምፕ ይቅና ይሏል ማለት ነው። ለዓለም አቀፍ መረጃ ይህን ቻናል ፎሎ ማድረግ እንዳይረሳ። በዚህ ሰዓት አንድ መረጃንና አንድ ጥቆማ ለስጣችሁ። በኢትዮጵያ ውስጥ 2,400,000 ሰው ሲጃራ እንደሚያጨስ ጥናቱ አመላክቷል። እኔ በዚህ ጉዳይ ላይ ብዙ ለፍቻለሁ፣ ብዙ ብጠርም ነገር ግን አልተሳካም። ልፋቴ ከንቱ ነው የሆነው። 8.8% ወንዶች ነው የሚያጨሱት፣ 0.5% ደግሞ ሴቶች ነው የሚያጨሱት። በዚህም እንግዲህ በኢትዮጵያ በየአመቱ 17,000 ሰዎች ህይወታቸውን ያጣሉ። ወደ ጥቆማዬ ስገባ እንጦጦ ኢንቴሪየር ዲዛይን ህንጻ ስትገነቡ እኛም ማማከራችሁን አትርሱ ይላል። የዲዛይንና ሙሉ የፊኒሽንግ ስራዎችን በጥሩ ሁኔታ ይሰራሉ ማለት ነው። በቅርቡም እንግዲህ በአዳማ ከተማ ኢንቴሪየር ዲዛይን ኮርስ ሊሰጡ ነው። አሁን ላይ ያለችው ጥቂት ቦታ ነው። በዛ ላይ ትልቅ ዲስካውንት ላይ ይገኛሉ። ስልክ ቁጥራቸው ካፕሽን ላይ ያለላችሁ ይደውሉ። አድራሻቸውም አዳማ መብራት ኃይል ነው። መልካም ቀን ይሁንላችሁ።